ሰላም ቅዱሳን እንዴት ናችሁ? ባላችሁበት ሁሉ እግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ በጣም እንድንጨዋወት ያሰብኩትን ሀሳብ እናገራለሁኝ። ይህ ምንድነው? በህይወታችን ላይ መለወጥ እንዲለወጡ ብለን የምናስባቸው የምንፈልጋቸው ነገሮች ብዙ እንዳሉ አስባለሁ። ነገር ግን እነዛ ነገሮች እንዳይለወጡ እንዳይሄዱ የያዙብን ወይም ደግሞ እንዳይለወጡ ካደረጉብን ዋነኛ ነገሮች መካከል እኔ እግዚአብሔር ባስረዳኝ መጠን በረዳኝ መጠን ከእናንተ ጋር እንጨዋወታለን ማለት ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ይህንን ስናነሳ ደግሞ የምናነሳው ከእግዚአብሔር ቃል ነው። ዛሬ የምናወራው የምሳሌ አድርገን የምናነሳው ዘኬዎስን ነው። ዘኬዎስ በባህሪው ከሁሉ በፊት ደግሞ ሉቃስ ላይ 19 ላይ ከ1 እስከ 10 ያለው ዘኬዎስን ታሪክ በደንብ አድርጎ ተገልጾ እናገኘዋለን። ይሄ ደግሞ ማለት ምን ማለት ነው? ዘኬዎስ እናውቀዋለን መጽሐፍ ቅዱስ ላይ እንደሚለው ቀራጭ ነው፣ ጉቦኛ ነው፣ ገንዘብ በጣም የሚወድ ሰው ነው፣ የብዙዎች እንባ ያለበት ሰው ነው፣ በአግባብ ያልተወጣ ስራውን ያልተወጣ ነገር ግን በስልጣን በሹመት ላይ ያለ ከገንዘብ አንጻር በብዙዎች ዘንድ ወንበዴም ማለት እንችላለን። ለምን? የብዙዎችን ገንዘብ ላብ የወሰደ ሰው፣ ያልተገባውን ነገር ያገኘ ሰው ነው። ይሄ የምናየው የተነገረን ባህሪው ተግባሩ እንደሆነ ሁላችንም እናውቃለን። ነገር ግን ኢየሱስ ክርስቶስ በዛ እንደሚያልፈው የሰማ ጊዜ በነበረው ዛፍ ላይ እንደምን ብሎ ተንጠራርቶ እንደወጣ መጽሐፍ ቅዱስ ይናገራል። ይሄንን ደግሞ ለምንድን የፈለገው? ኢየሱስ እንዲያየው፣ ኢየሱስ እንዲያገኘው። በጊዜው ደግሞ ብዙ ልጆችን ይቀልዱበት ነበር ካለው ቁመት አንጻር። ስለዚህ ከዛ ቁመቱ የተነሳ ኢየሱስን ከማየት እንዳይገደብ እንዳይከለከል ነው ዛፉ ላይ የወጣው። ስለዚህ የምናውቀው ታሪክ ነው። ነገር ግን ከዘኬዎስ ምን እንማራለን? ስለ ለውጥ ስናነሳ እውነት ዘኬዎስ ስለኛ ህይወት የምናደርገው ለውጥ እንደ ምሳሌ ልናነሳ የምንችለው ሰው ነው የሚለውን ደግሞ እንጨዋወታለን። ስለዚህ ዘኬዎስ ምንድን ነው ያደረገው? በዋነኝነት ያለው ተግባሩ ቅድም እንደነገርኳችሁ ነው። ነገር ግን የውስጡ የሚለውን ሀሳብ በልቡ ላይ የመጣውን ነገር የሚያዳምጥ ሰው ነው። ልቡ ምን ነበር የሚለው? እንዳዳነ ይነግረው ነበረ። ኃጢአተኛ እንደሆነ ውስጡ ይኮነን ነበረ። ምንም ያልተገባ ነገር በህይወቱ እየፈጸመ ቢሆንም ነገር ግን ህይወቱ ላይ የሚመጣው ነገር የውስጡን አልደበቀውም፣ ውስጡን አላሸነፈውም። ለዚህም ነው ኢየሱስ በመጣ ጊዜ መሲሁ ባለፈ ጊዜ እንደሚያድነው ከዛ ከሚኮንነው የውስጡ ሀሳብ እንደሚያድነው ስለተረዳ ምንም በዛ ሰዓት እንግዲህ አሁን የምንለው ባለስልጣን በእኛ ሀገር እንደምንለው ማለት ነው። ያኔ ቀራጭ ማለት እንግዲህ ትልቅ የፋይናንስ ባለስልጣን እንደማለት ነው። ያልበገረው ያ ክብሩ አልያዘው። እንግዲህ ዛሬ ላይ ያለ ባለስልጣን ሰው ብድግ ብሎ ዛፍ ላይ ሲወጣ እንደማሰብ፣ ግን ዘኬዎስ ያ አልገደበውም፣ ያ አልያዘውም። ስለዚህ እውነታ ወደ ልቡ የመጣውን ነገር አዳመጠ። ወደ ልቡ የመጣውን እውነት ሰምቶ ነው ወዲያ ወደ ተግባር ያደረገው። እና እኔ በእውነት ከሁሉም ነገር በፊት እግዚአብሔርን እንደው ኢየሱስን የማረከው ይሄ ባህሪ እንደሆነ በጣም አስባለሁ። ምክንያቱም ውጭ የተገበረው የሚያደርገው ነገር ሳይሆን እውነተኛ ልቡን እግዚአብሔር እንዲያይለት ነው፣ እንዲያስበው ነው የሆነው። ይሄ ሆኖ ለምንድን ነው? ክብሩን ውጭ ያለውን ነገር የያዘው ንብረት የያዘው ስልጣን ትልቅ አልሆነበትም። ይሄ እንዲያው ለሁላችን ማስተማሪያ ይሆናል። ለምን ካላችሁም አብዛኞቻችን የውጭያችን ውስጣችን በጣም የተለያዩ ብዙ ነገር የተደበቅን ብዙ ሰዎች አሉ። ይሄ ማለት ህይወታችን በልብስ በምናያቸው ቁሳቁስ ሰው ብዙ ለመደበቅ ይሞክራል። ምክንያቱ ለምንድን ነው? ውስጡን ሰው ማውጣት ስለማይችል፣ ስጋት ስላለ፣ ፍርሃት ስላለ። ያ ግን አልበገረውም። ዘኬዎስ በማንኛውም ኢየሱስ ወደ እሱ እንዲያይ ያደረገው እውነተኛ የልቡን ህይወት ስለኖረ ነው። ስለዚህ ይህን በጣም ለሁላችን ማስተማር ነው። እውነተኛ በጣም እግዚአብሔር ብለን በዚህ አይነት በረከት በመባላል ለምን በውስጣችን ህይወታችን እና እውነተኛ ደግሞ ተግባራችን አንድ በየለበት የልባችን ሀሳብ የምንኖረው ህይወት እግዚአብሔር አንድ እንዲያደርግ እግዚአብሔር እንዲረዳ ይህ ነው ትልቁ ዋነኛ ቁልፍ ምስጢር ነው የሚያስበው። ይሄ ነው ለመለወጥ መጀመሪያ መንገድ የሚሆነው ምንድነው? ክብራችንን ያለንን ትልቅ የምንለው የምንሸፈንበትን ነገር እንድናወቅ እግዚአብሔር ሀሳብ እግዚአብሔር ፍቃድ ነው። ለምን ለመለወጥ የመጀመሪያው
ከዘኬዎስ ልንማር የተገባው ባህሪው ምንድን ነው? ኢየሱስ ክርስቶስ ባለፈ ጊዜ አየው አይደለ? ተመለከተው። ምን አለው? ፈጥነህ ውረድ ያለው ፈጥነህ ውረድ እና ወዲያው ወረደ። ይሄንን ሁሌ ሳስብ እግዚአብሔር የሚጠብቀን ስፍራ አለ። አንዳንዶቻችን እንድንቆም እግዚአብሔር ባዘዘን ሰዓት ላይ እንቆምም እንሮጣለን። አንዳንዶቻችን እንድንረጋጋ እግዚአብሔር ባለን ሰዓት ላይ እንደው ሳንረጋጋ ራሳችንን እናገኛለን እና እግዚአብሔር ባለን ሁኔታ ባለን ጊዜ ወዲያው ምላሽ የሚሰጥ እግዚአብሔር ይፈልጋል። ወዲያው ምላሽ የሚሰጥ ስንቀመጥ ስንረጋጋ እግዚአብሔር የሚለንን ነገር ሁሉ የምናደርግ እግዚአብሔር ሀሳብ ነው። ከዚህም ከተነሳ ነው በህይወቶቻችን ለውጦችን የሚዘምሩ። ስለዚህ ዘኬዎስ በጣም ያስተምረን ትምህርት ምንድነው? ታይሚንግ ዋዝ ፐርፌክት ወይም ደግሞ ምን እንለዋለን? ጊዜው በጣም ትክክለኛና ልከኛ ጊዜ ነበረ። ኢየሱስ የሚያልፍበትን ጊዜ ደግሞ እንደማይመጣ ሁላ አሰበ። ደግሞ እውነት ነው። ስለዚህ ያንን እድል መጠቀም እንዳለበት መረዳቱ ነው። ሁለተኛ ደግሞ ኢየሱስ ባለፈ ሰዓት ውረድ ብሎ ሲሆን አላቅማማ። ሌላ መገለጦች፣ ሌላ ለየት ያሉ እይታዎችን አልጠበቀም። በቃ ወዲያውን እና ይሄን አይነት መረዳት እግዚአብሔር ይስጣል። ከእውነት በመታዘዝ ውስጥ ያለ መረከት እንዲያገኙ ለመለወጣችን ሁለተኛው ትልቅ ጥቅም ያለው የህይወታችን እርምጃዎች ከዘኬዎስ የምንማረው ይህንን። ስለኛ ሶስተኛ ዘኬዎስ የሚገርም ነገር ያደረገው ምንድን ነው? ያ ኢየሱስ ወደ ቤቱ ገባ። ቤቱ ሲመጣ እንግዲህ ብርሃን ነው እንደቤቱ ገባ። ስለጨለማ የሆነው መጥፋት አለ ይወጣል ይጥፋውና ራሱን በራሱ ይወቅስ ጀመረ። ወደ ተሻለው እርምጃ መሄድ እንዳለበት ውስጥ ማሳምኖ እርምጃዎቹን አደረገ። ይሄ ማለት ለመመለስ፣ ለመታረም፣ ለመገምገም ሬዲ ነበር፣ ዝግጁ ነበር። የሚገርም ለውጥ የምንማርበት ደግሞ ይሄ ነው። ከዘኬዎስ ደግሞ የአብርሃም ልጅ ስለሆነ ዛሬ መዳን ወደዚህ ቤት መጥቷል። ምክንያቱም የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው ይላል እግዚአብሔር ቃልና የእርምጃ ሰው ሆነ፣ የለውጥ ሰው ሆነ። እንዴት አድርጎ ያለፈውን ህይወቱን ማስተካከል እንደጀመረ የምናስተውልበት ነው ዘኬዎስ። ስለዚህ ከዘኬዎስ በዋነኝነት የምንማራቸውን 3 ነገሮች ዛሬ ተምረናል ያስባለሁ። ከዛ በመቀጠል ዘኬዎስ እንዴት አድርጎ እንደጠቀመው በህይወት መዳን ወደ ቤት እንዴት እንደመጣ ያሳየናልና ስንጠቀልለው እንግዲህ 3ቱን በዋነኝነት ዘኬዎስ የመጀመሪያው ነገር ወደ ልቡ ለመጣው ሀሳብ፣ ወደ ልቡ ላለው ጥያቄ ካለምንም ሽፋን በማይፈልግ ሁኔታ፣ ክብር በማይፈልግ ሁኔታ ያንን ሁሉ ጥሎ እንዴት አድርጎ ወደ እግዚአብሔር እንደቀረበ የምናይበት ነው። ስለዚህ ይሄ ለሁላችን ማስተማሪያ እንዲሆን ለለውጣችን መጀመሪያ የሚሆነው ወደ ውስጣችን ለሚመጡ ጥያቄዎች፣ ለሚመጡ ሀሳቦች፣ ለሚመጡ ወቀሳዎች፣ ኩነኔዎች ማዳመጥና ወደ እግዚአብሔር ፊት ለመቅረብ በግልጽነት እግዚአብሔር ፊት እንድንሆን እግዚአብሔር ይፈልጋል። ለለውጦቻችን መጀመሪያ እሱ ስለሚሆን ስለዚህ ይህንን ማሰብ ይኖርብናል። ሁለተኛው ነገር ከዘኬዎስ የምንማረው ምንድን ነው? ፈጣን ምላሽ ሰጠን። አንዳንዶቻችን በህይወታችን እንግዲህ እግዚአብሔር ከተናገረ በኋላ ወይ ደብዳቤ ወይ ረዘም ያለ ጊዜ ማሰላሰል ከጊዜው ጋር ወዲያው ምላሽ ያለ መስጠት ህይወታችን ላይ ይታያል። ከእግዚአብሔር አንዳንድ ቦታ ቁሙ ባለን ሰዓት የሚቆም ዘግዩ ባለን ሰዓት የሚዘገይ እንድንፈጥን በሚገባ ሰዓት ደግሞ እንድንፈጥን እግዚአብሔር ሀሳብ ነው። ስለዚህ ይህንን የማድረጋችን ትልቁ ምስጢር አንዱ ለእግዚአብሔር ያለን መታዘዝ የምናሳይበት፣ ሁለተኛው ግን በህይወቶቻችን ላይ ሊመጡ የተገቡ ለውጦችን በፍጥነት እንዲታዩ ለማድረግ ትልቁ ቁልፍ ምስጢር ይላል ከዘኬዎስ ማለት ነው። ሌላኛው በሶስተኛ ደረጃ ማስተካከያዎችን፣ እርምቶችን እንዴት ዘኬዎስ እንደሰራ እናስተውላለን። ስለዚህ ለተበደሉ እንዴት አድርጎ ካሳ እንደሰጠ፣ ማስተካከያዎች እንዴት እንዳደረገ ከዘኬዎስ እንማራለን። ስለዚህ በህይወታችን ውስጥ የሚገቡትን ነገሮች በሙሉ ለመታረም ዝግጁ እንድንሆን መጨረሻ ላይ የምናደርገው ነገር ነው። እዚህ ጌታ ኢየሱስ ይርዳን፣ ያግዘን።
ግምግሞች ላይ እግዚአብሔር ቀለበን ለማስተዋል ለመረዳት የሆነ እርምጃ ደግሞ ህይወት የሚፈልግ አካሄድ መንፈሳዊ ህይወት ስለሚፈልግ ያንን በማድረግ የተባረካችሁ ሆኖ በዚህ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላላችሁ ግን ያው ማስተያየት እንግዲህ ኮሜንት ላይ በመስጠት ቤተሰብ ይቻላል።